የነብያቶች እምነት ምን እንደነበር መልስ ያለው እስልምና ላይ ብቻ ነው። ክርስትና ላይ መልስ የለውም። ከይቅርታ ጋር ማለት ነው። በጣም እያዘን የምናገረው መጣ። ክርስትና ላይ እምነታቸው ምን እንደነበር አይታወቅም። ክርስትና የሚባለው ራሱ የተመሰረተው ኢየሱስ ክርስቶስ ካረገ በኋላ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ማን ነው ባዩ? አምላክ ነው ወይ? እግዚአብሔር ነው? የለም፣ አይደለም። ኢየሱስ ነው? አይደለም። ነቢያቶች ናቸው? አይደለም። ሌላ ሰው ነው ይህን ስም ያወጣው። ራሱ ሰው ነው የመሰረተው። እስልምና እስካላችሁ እስልምናን አምላክ ራሱ ቃል በቃል እኔ የደነገግኩት ለነቢያት እያለ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። ያ ሰላም፣ እነሆ ይሄን እስልምናን ሃይማኖት እኔ ራሴ የደነገግኩላችሁ አምላክ አላህ ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን አለ። ያው ለነቢያት የደነገገው ሃይማኖት እንደሆነ ቃል በቃል ይናገራል። ደንጋጊው ሰው እንዳይመስላችሁ፣ ለሰዎች አይደሉም፣ ነቢያት አይደሉም። ይህን ሃይማኖት የፈጠሩልን እኛ ነቢያት አስተላለፉት እንጂ አልፈጠሩትም። ይህን ሃይማኖት የደነገገልን ማን ነው? ራሱ አምላክ ቃል በቃል ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይነግረናል። ኢነ ዲነ ዒንደ ላህ ልኢስላም፣ ከእኔ ከአላህ ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል። ከእኔ ከእግዚአብሔር ዘንድ ቀጥተኛ ሃይማኖት ክርስትና ነው የሚለው የቱ ጋር ያለው? የለም መጽሐፍ ቅዱስ ላይ። ክርስቲያን ሁሉ ብሎ አዘዟል ወይ እግዚአብሔር? ኧረ አላለም፣ አላዘዘም በፍጹም። ነቢያቶችስ ክርስቲያን ብሎ ህዝቦቻቸውን ሰብከዋል ወይ? የለም። እሺ ነቢያቶች እኛ ክርስቲያንን ብለዋል ወይ? የለም። እሺ እንዳው አንድ የመጽሐፍ ቅዱስ ጸሐፊ ከዚህ ሁሉ ጸሐፊ አንድ ተነስቶ አከሌ ነቢይ እንደው ክርስቲያን ነው ብሎ የተናገራል ወይ? የለም በፍጹም። ወደ እስልምና ስትመጡ ጊዜ ነቢያቶች እምነታቸውን ራሳቸው ሲናገሩ ታያላችሁ። አምላክ ራሱ እንደደነገገው ሲናገር ታያላችሁ። ህዝቦች እንዳለ ራሳቸውን ሙስሊሞች ነን እያሉ የነቢያት ተከታዮች ሲናገሩ ታያላችሁ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። እኛ ሙስሊሞች ነን። ነቢያቶች ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ይህ ሃይማኖት ከአምላክም ከነቢያትም ዘንድ እውቅና ያለው በአምላክ የተደነገገ በነቢያት አንደበት የተሰበከ እምነት ነው ኢስላም። ክርስትና በአምላክ የተደረገ ነው ወይ? አይደለም። ነቢያቶች ሰብከውታል ወይ? ኧረ በፍፁም። ስለዚህ ሳይመሽባችሁ ወደ ነቢያት መንገድ ተመለሱ። ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ይላል አምላክ አላህ ሱብሓነሁ ወተዓላ። የትንሣኤዋ ቀን እነዚያ ክደውኝ የነበሩ ሰዎች ምን ነው በምድር ላይ ሳለን ሙስሊሞች ሆነን በነበር ብለው የሚናገሩባት ቀን ትመጣለች እያለ ይናገራል።